ጀልባ አሽከርካሪ ነው የሚባለው። ካፒቴን ኦ ጀልባ ካፒቴን ተመችቶኛል። ኦይ ካፕ እና ነዳጅ ምናምን አትጠይቅም። በደንብ መብላት አለባት አይደል? በደንብ እየበላሽ ነው። በደንብ ትሾፍሪያለሽ። ለነገሩ አሳ እዚህ ያለው አሳ እየበላ አሳ ነባሪው በጀልባ ለመጀመሪያ ጊዜ ትራስ ማርያም መጀመሪያ ሆነ ትጃላቅም በጀልባ በሞተሩ ባለ ሁሌ ጣና ነው። ውሃው ግን ያምራል። ዝም ብለን መሄድ እንችላለን እስከ መጨረሻው። ኧረ መዳረሻው የት ነው? መዳረሻው አይ መዳረሻው የት ነው? እዚህ ሌላ ድልድይ አለ ከዚህ ውጭ? ኦኬ እሱም አባይ ድልድይ ነው የሚባለው? ኦኬ ካፒቴኑ ድካም ላይ ነው። ስፒከሩ የተገጠመ ነው። ኧረ አሪፍ ነው። ወድጄው ነው። ግርማ ተፈራ ኧረ ጣና ነው በጀልባ የምንሄድበት ነው። ጣና ነው መሄድ ያለብን በጀልባ እንደው ኦኬ ሞተር ነው እንዴ? ግን አይገለበጥም አይደል? አይገለበጥም። አይ ማሽኑ ነው የሆነ ነገር ከመጣ ይገለበጥ። ኧረ እባክህ አዞ ቢያገኙት ማሽኑ ማንኛውንም አካል የሆነ ከመጣ የመገለበጥ ነገር በጣም አጭር ነው እና ሊገለበጥ እዛው ኋላ ሊበላኝ ኧረ አልሄድም ይብራብኝ። እዚህ ግን የፈለገው ቢመጣ ወደ ጀልባ የፈለገው ቢመጣው ይሻላል እንጂ እንደዚህ አይነት አለ ጣና ላይ። ይሄ ራሱ ነው አይደለም ያለ ሞተር ኧረ ሞተር ዛጋ ይገደል ቆርቆሮ ነች አይቺ በቀን ምን ያህል ሰው ትጭናለህ? ኧረ 10 ሰው ማጭ ነው በቀን። ለአንድ ሰው ስንት ነው ትራንስፖርት? 5 ብር
እኔ በነፃ ነው በፊት ላይ አሁን ግን አሁን እዛ ደግሞ ዩሪክ ደግሞ ይተክሏ ቢማሩ እዛ ግርበር ማለት መቆያጡ ዝቅ ነው እዛ ደግሞ አለ በገመድ የገመዱ እኔ ምን ድልድዩ ሲጠናቀቅ አሁን ምንድነው የምትሰሩት እዚህ ጋር ማንንም አይሻገርላችሁም በጀልባ ከዝናኛ ይጠፋ አዎ ዝም ብሎ አጭር ነች ብዬ ነው እንትሯ አይ ዞዞ አዙ ለማሳባት ዋየነ አዎ ያው ምን ያህል ጥልቀቱ ምን ያህል ነው ወደ ውስጥ ወደዚህ ብዙ ማለት ኧረ እባክህ 9 ሜትር እንደ ጣና ነው ታዲያ አሁን ግን አይኖርም በ5 ብርማ ፈታ እያልን እንዴ የሌለ ነው ነው ታክሲ እኮ ከዛ በላይ ነው በሉልኝ መዳረሻ ይላል